አንድ ሰው ስልክ ትደውላላችሁ፣ ሄሎ ይላል። ትደውላላችሁ። ስትደውሉ እያወራ ነው ይላችኋል። እያወራ ነው ይላችኋል። ከዛ መልሳችሁ ስትደውሉ ጥሪ አይቀበልም ይላል። ምን ይሰማችኋል? አዎ ሌላ ሰው ሲሆን ያወራል። እኔን ሰውን ግን ስለሚጠላኝ ጥሪ አይቀበልም አደረገ። ምናልባት ያንን ሰውዬ አውርቶ እንደጨረሰ ባትሪ ዘግቷል የሚለው ለምን አይመጣልንም? ጠማማነታችን ማለት ወይም ደግሞ ከዚያ ቀጥሎ ወይ ወድቆ ተሰብሮ ቢሆንስ ብንል ምን አለ? ሰው ግን ሁል ጊዜ ጠማማ ነው፣ ቅንም አይደለም። አንሰ እምግእዜ እብየ እስመ ኩሉ ሰብ ሐሳዊ ውእቱ፣ እኔ ግን ከፈቃዴ ያለው ሰው ሁሉ ሐሰተኛ ነው ይላል ቅዱስ ዳዊት። ሰው ሁሉ ሐሰተኛ ነው፣ ጠማማ ነው ለቅንነት እስከሚበቃ ድረስ። እግዚአብሔር ግን መልካም ነው፣ በባህሪው ነው። መልካምነት ባህሪው ስለሆነ ሐሳቡም መልካም ነው፣ መንገዶችም ቅኖች ናቸው የእግዚአብሔር